ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽና እንዲወላችሁ እሞኝላችሁ አለበሲስ ጎንዶል ማዳች ላይክ እና ሼር ያደርጋችሁ ሐሳቦቻችን ለብዙዎች አከፍሎ ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጭኑ በትትና አጎብዛችኋለሁ። ዛሬ ሚዛናችን ይዘላችሁ የመጣ ነው መረጃ ጦርነትና እኛ ሀገር ምን ፈጥረው ግርግር ነው። በሀገራችን ውስጥ ያለው ግጭትም ይሁን ጦርነት ከተነሳ በሰው ሀገር ያለው ግጭትም ይሁን ጦርነት ከተነሳ እኛ የምንፈጥረው ግርግር ሁልጊዜ ይገርመኛል። ሁልጊዜ አሁን በኢራንና አሜሪካ ጦርነት 4000 ኪሎ ሜትር ላይ ነው ጦርነቱ ያለው። እኛ ግን ሰማይና ምድሩን ለመዘቅዘቅ ምን ሞክረው ነገር በጣም ነው የሚገርመኝ። መኪና ከአሮጌ 20 ዓመት ከተነዳ መኪና እስከ 00 መኪና በአንድ ጊዜ ሰማይ ወጣ። ምክንያቱ ምንድነው? ምንም አይታወቅም። የቤንዚን መኪናውን ሰማይ ወጣ፣ የናፍጣ መኪናውን ሰማይ ወጣ። ቤንዚንም የለም ናፍጣውም የለም። የኤሌክትሪክ መኪና ሰማይ ወጣ። ምን ሆናችሁ ስትል ምላሽ ዱቄት ላይም ግርግር ይፈጠራል፣ ዘይት ላይም ግርግር ይፈጠራል፣ ሽንኩርት ላይም ግርግር ይፈጠራል፣ መኪና ላይም ግርግር ይፈጠራል። እና ምን ሆነን የስነ ልቦና ችግር ነው ወይስ ደግሞ ሁከትና ማዕት መጥራት ስለምንወድ ነው? ምን ሆኖ ነው ያልኩት። አን ቪትስ ምትባል ትንሽ የመኪና ተወካላይ ትንሽ የመኪና ከ5 ሞተ እስከ 7 ሞተሽ ነው የጨመረችው። 20 ዓመት የተነዳ መኪና እንደ 2 ሚሊዮን 400 ሺህ ብር ይያል 2 ሚሊዮን 500 ሺህ ይላል። ወደ ዶላር ስታስመጣው በባንክ ሬቱ ብታመጣው ወደ $15000 ማለት ነው። ቻይና ደግሞ እዚህ ኢትዮጵያ ውስጥ ያሉ BYD መኪኖችን 2 ትሸጣለች በዛ ዋጋ 2። አይገርማችሁ? አሁን እዚህ ሀገር BYD ሸጉላ ምናምን የምትባላ ትንሿ መኪና ቻይና ውስጥ 7300 ብር ነው የምትሸጠው። እኛ ለአንድ አሮጌ ቪትስ የምናወጣው ዋጋ ቻይና ውስጥ 2 የኤሌክትሪክ መኪና ይገዛል። ምን አይነት እብደት ውስጥ እንዳለን ነው ያላቀው። ጓደኞቼ ጋር ገና ጦርነቱ የኢራንና አሜሪካ ጦርነቱ በተጀመረ በ15 ቀን ቁጭ ብለን እየተጫወትን ቶሎ ብለን በቃ ኤሌክትሪክ መኪና ካልገዛን ሞተን እንገኛለናል። ኦሮ ተረጋጋ፣ ዋጋ ትክክል አይደለም። አሁን በአንድ ጊዜ ከ600,000 እስከ 1 ሚሊዮን በትንንሾቹ መኪኖች ላይ ለውጥ ተፈጠረ። ልክ አይደለም፣ ጤናማ አይደለም የነገር። ተረጋጋ አንተ ዝም ብለህ ነው በቃ አለ። እሺ እንደፈለጋችሁ ቁልፍ ይዘው መጡ፣ መኪና ገዛል። በ5 ቀኑ ነው በምናምን መኪና ሁለቱም መኪና ኤሌክትሪክ መኪና ገዝተው መጡ። ባል ኪሳራን ትቀበላል። ይሄው አሁን እነሱ 4.5 ምናምን የገዙት 4 ሚሊዮን 500 ሺህ ብር የገዙት መኪና ወርዶ 1 ሚሊዮን 3.4 ሚሊዮን እየተሸጠ ነው። አትስጎብጎቡ ጓደኞቼን ሳይሆን እንደ ሀገር መረጋጋት እኮ ልንሞት ነው እንዴ? ለሽንኩርቱ ግርግር፣ ለዘይት ግርግር፣ ለዱቄት ግርግር፣ ለመኪና ግርግር እንደዛ አይደለም። በቃ በእነሱ ቤት ጂኔሱ ነው ከፊት ለፊት ያለውን ችግርና የመከራ ጊዜ ተረድተው እነሱ ሰው ሁሉ ሲቆም እነሱ በኤሌክትሪክ መኪና ሽው ሊሉ ነው ጥድፊያው። ነጋዴው ደግሞ መረጃ አለው። መንግስት ከዚህ በፊት ስታመጡት እንደነበር ዝም ብሎ አሰስገሰስ የኤሌክትሪክ መኪና ማምጣት አይቻልም። ዋስትና ልትሰጡ ይገባል። ለምትሸጡት መኪና 1 ጋራጅ ልትከፍቱ ይገባል 2 እና ሌሎች ግዴታዎችን በአስመጪዎች ላይ ጥሏል መንግስት። ይሄንን ኃላፊነት መውሰድ የማይችሉ ነጋዴዎች ይሄ ህግ ከመጽደቁ በፊት እጃቸው ላይ ያለውን መኪና እየጨበጨቡ ነው። ይጨበጭቡታል ጆሮን እያለ የዋጋ ቅናሽ የመጣው በዚህ ምክንያት ነው። አንደኛ አጨማመሩ ጤናማ አይደለም። ማንበብ መጻፍ እንኳን አንችልም እኮ የገዛ ነው መኪና ማንበብ መጻፍ እንኳን አንችልም። በጣም በሚያስደንቃችሁ አንዳንዱ መኪና ፍተሻ የለውም። ታውቃላችሁ፣ አብዛኛው ሰው አዲስ መኪና ምን ይፈተሻል እያለ ነው የሚገዛው። አሁን የሚፈትሹ ልጆች አሉ። ሲፈተሽ 100 ጊዜ ቻርጅ የተደረገ ነው። 40,000 50,000 ኪሎ ሜትር የተነዳ መኪና አዲስ ተብሎ እየተሸጠ ነው። ኤሌክትሪክ መኪና። ይሄ ሁሉ ምንድነው? ስግብግብነታችን፣ በእውቀት አለመጓዝ። በምን ምክንያት ነው 20 ዓመት የተነዳ ውልቅልቅ የወጣ መኪና $15,000 ሂሳብ የምትገዛው? በምን ምክንያት ነው ተብሎ ቢጠይቅ መልስ የለም። እና አሁን ሰሞኑን
ይቀንሳል። ብዙ ልጆች እግዚአብሔር ይስጣቸው ቲክቶክ ላይ በቀናነት ተረጋጉ፣ ገበያው ልክ አይደለም ተረጋጉ ሲባል ሼርና ላይክ የሚያደርጉላቸው የለም። የሚጠቅማችሁን ሰው አትፈልጉማ። የሚጠቅማችሁን ሰው አትፈልጉም። ጃኒ 100,000 ላይክ፣ አደላይ 100,000 ላይክ። ኑሮውን የሚያቀናልን ሰው ላይክ አድርገን ጌታ። አሁን ነው ጋዴዎች ለምሳሌ ጃኒና አደላይ ብትለው አያውቅም። አብዛኛው ነው ጋዴ ምንድናቸው ሰው ናቸው ምንድናቸው ነው የሚል ለምን አብዛኛው ከፍተኛ የኑሮ አቅም ላይ ያሉ ሰዎች የሚከታተሉት የመንግስትን ፖሊሲ ነው። የመንግስትን ፖሊሲ እያንዳንዳው እንቅስቃሴ ምን ሊሆን ይችላል? መረጃ ያላቸውን መረጃ ያሰበስባሉ። መረጃ የሌላቸውን አነፍንፈው ምን ሊወጣ ነው ምን ሊባል ነው ብለው መረጃ ያሰበስባሉ። ያንን ተከትሎ በሚሊዮን የሚቆጠር ገንዘብ ኢንቨስትመንት ውስጥ ይገባሉ። እኔና አንተ የኔ ጌታ አንድ ጊዜ ሐሳባችንን ጥለን ሳር እንደጠገበ አህያ መተኛት ነው። ከዛ መከራ ሲመጣ መሾከም ነው። ወተረፈ እዛ ቲክቶክ ላይ ተፋጠነ እንላለን። በቃ መከራ ሲመጣ ብቻ ላይ መሾከም ነው። መረጃ የሚሰጣችሁ ሰዎች አክብሩ፣ አድንቁ፣ አስተዋውቁ፣ ሼር አድርጉ። ብዙ ሰዎች እየለመኑ ነበር፣ ግድ የላቸው የኤሌክትሪክ ገበያው ልክ አይደለም፣ የኤሌክትሪክ መኪና ገበያው ልክ አይደለም፣ እንዳትበሉ፣ እንዳትዘረፉ እያሉ አዳሜ እጭድ በወረፋ ነው ሁሉ ነው የተሸጠው። በወረፋ አሁን የአሜሪካና የኢራን ጦርነት እንደተጀመረ በ15 እና በ20 ቀን ውስጥ በወረፋ ሁሉ ተሽጧል ኤሌክትሪክ መኪና። ውርደት እኮ ነው ውርደት፣ ያለ እውቀት በደመ ነፍስ እና ሲጀመር የኢራን አሜሪካ ጦርነት ከጎዳ መላ ዓለምን ነው የሚጎዳው እንጂ አበበን ከበደን ለይታ አይደለም የሚጎዳ። አንዴ ነው። ሁለተኛ ነው የኤሌክትሪክ መኪና ስለታቀፍኩኝ በሀገሪቱ ላይ ያለው በህይወቴ በቤተሰቦች ያለውን ችግር ሁሉ ፈታው ማለት አይደለም። እህል የሚመጣው የሚሄደው በመኪና ነው፣ በናፍጣ መኪኖች ነው። አገሪቱን ተሸክሞ ያለው እህል የሚያመላልሰው ውሃ የምንጠጣው ውሃ እንኳን ሳይቀር የሚመላለሰው በዚህ ነው። እንደምታውቁት መድኃኒት የሚመጣው የሚገባው የሚወጣው በመኪና ነው፣ በናፍጣ መኪና ነው። ስለዚህ እኔ ኤሌክትሪክ መኪና ታቀፌ ኖርኩ ማለት መርካቶም አሸወይና ነው እንትኑማ ሁሉ ነጋዴውም እህሉም አሸይና ማለት አይደለም። እና መረጋጋት ያስፈልጋል። ነዳጅ የተወሰነ ነገር ሲጨመር እኔ መኪና ካለ ሌላውን ህዝብ ካስጨቆንኩት እኔን ደግሞ መልሶ ሌላ ነጋዴ ጨቆነኛል። መጨቋቆን መገፋፋት ነው የሚመጣው እና ልክ አይደለም፣ ልክ አይደለም። ብዙ ወዳጆቼ ኤሌክትሪክ መኪና ጎሳ ይለኛል። ምን ሆናችሁ ነው ማለት አትረጋግም ወይ? ኤሌክትሪክ መኪና የገነት መግቢያ ቁልፍ አይደለም። ተረጋጋ። በወከባና በግርግር ሰዓት ደግሞ በዚህ መልኩ አይደለም የምትወጣው። ለምን ገበያው ራሱ ኖርማል አይደለም፣ ትክክለኛው አካሄድ ላይ ስላልሆነ በጥድፊያ የሚደረጉ ነገሮች ዋጋ ያስከፍላሉ። እና እንረጋጋ እባካችን። ለዱቄቱም፣ ለሽንኩርቱም፣ ለዘይቱም ለሁሉ ነገር ግርግርና ወከባ ተፈጥሮ የሚሆን ነገር አይደለም። ሁሉም እናደርገው ነገር በእውቀት እና እንደዚህ የኤሌክትሪክ መኪና ጥገና የሚሰሩ ሰዎች አካባቢ ያወራሁኝ በግማሽ ሊትር ውሃ ከጥቅም ውጭ የሆነ መኪና አለ። በግማሽ ሊትር ውሃ በቃ ውሃ ጠጥተው ሃይላንዱ በደንብ አልጠበቀ እግራቸው ስር ቁጭ ያደረጉት ያፈሰው ባትሪው ላይ ገብቶ ሌላ የሚሊዮኖች ኪሳራ ያመጣል። ይሄ ምንድን ነው? አለማወቅ፣ ማወቅ፣ ማንበብ፣ መረዳት፣ መጣደፍ፣ መቸኮል እና መቻኮልና መጣደፍ ያለ እውቀት ሲሆን መክለፍለፍ ይባላል። ያለ እውቀት ሲሆን፣ በእውቀት ሲሆን ደግሞ እውቀት ነው፣ ፍጥነት ነው፣ ጥሩ ነው። እና ባካችን አገር ውስጥም ኮሽታ ስታገኙ፣ በውጭ ሀገርም ኮሽታ ስታገኙ ተሯሩጣችሁ ገበያውን ለማጦዝና እሳተ ገሞራ ለማድረግ የምትሯሯጡ ወገኖቻችን ተረጋጉ። የምታደርጉት ነገር በእውቀት ይሁን። ነጋዴዎቹ በብዙ እጥፍ ነው የሚበልጡት። ትምህርት ቢማሩም ቢማሩም እኛ ደግሞ ብንማርም ባንማርም ምን እንደሆኑ አላውቅም። ደሞ ነፍስነት ያጠቃናል እና በጣም ነው ማዝነው። አሁንም ገና ይቀንሳል፣ የመኪና ዋጋ ይቀንሳል። እናንተ ግን ተረጋጉ። ጤናማ አይደለም። በቃ ገበያው ጤናማ አይደለም። ይሄው አሁን ቤንዚኑ ሲጨምር ናፍጣው ሲጨምር ትንሽ ሶከን የማለት ነገር አለ።
ሁላችንም ተረጋግተን በሚገባ በጥንቃቄ ገበያን ማየት መረዳት ያስፈልጋል። የኔ ሀሳብ ነው። ሀሳቡ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። በያላችሁበት ይሞቻችሁ። ፒስ